ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው አለው አልሐምዱሊላህ። ዛሬ እንግዲህ የሚገራርሙ እቃዎችን ይዤ መጥቻለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁት ተከታተሉ ማለት ነው። ከነዋጋው እነግራችኋለሁ። እንደምትመለከቷት ይቺ ኪችን ተሰቃይ ኪችን ማለት ነው። ከላይ ያለችው ብቻ ናት ይቺ። ከታች ያለው ስለነበራት አልተሰራም ማለት ነው። 2 ሜትር ናት። የዚች ዋጋ በኤችዲኤፉ 20 ሺህ ብር ነው ማለት ነው። 2 ሜትር ናት 20 ሺህ ብር። ከታች እንደዚህ የተለያዩ ነገሮች ያስቀምጣል። ስፋቱ 2 ሜትር ነው ማለት ነው። ርዝመቱ እንደምትመለከቱት የኪችን ደግሞ ወደ 240 ነው ማለት ነው ርዝመቱ። በዚህ በኩል አንዳንድ ነገር ብለን ከፍ ያለ ቦታ አለ ማለት ነው። በላይ በኩልም እንደዛው ከታች ያለው እንደዚህ መደርደሪያ ያለው ማለት ነው። በዚህ በኩልም ያለው ቶፕ ላይ የተለያዩ ነገሮችን ያስቀምጣል ማለት ነው። በዚህ በኩልም ያለው እንደዛው መሳቢያን እንደዚህ 4 መሳቢያ ያለው ማለት ነው። ከታች ለአጠቃቀም ምቹ አድርገን የሰራ ነው ማለት ነው። በዚህ በኩልም ያለው ባለ የተለያዩ ነገር ከፍ ያሉ ነገሮች እንዲቀመጡ ተብሎ ፓርቲሽን የለውም ማለት ነው። እንደ ፍላጎታችሁ ነው እሱን የምንሰራው ችግር የለውም። እንደምትመለከቱት በዚህ በኩል ያሉት ለማንካት የተለያዩ ነገሮች ያስቀምጣል ማለት ነው። በዚህ በኩልም እንደዛው ማለት ነው። የዚህ ዋጋ እንግዲህ በአሁኑ በዚህ በኖርማል ኤምዲኤፉ 38 ሺህ ብር ነው ማለት ነው። በኤችዲኤፉ ደግሞ 42 ሺህ ብር ነው ማለት ነው። ተነሳሽ ነው ማለት ነው። ይነሳሳል። ወደ ቁም ሳጥኑ ስንሄድ ደግሞ ባለ 3 ተከፋች ቁም ሳጥና ማለት ነው። እንደምትመለከቱት ከላይ እንደዚህ ትልቅ እንትን ኮምፎርት ሻንጣ ምናምን ይይዝልናል ማለት ነው። እንደምትመለከቱት በዚህ በኩል ያለው እንደዚህ 2 መደርደሪያ ያለው ማለት 3 ማለት ነው። ክፍልፋዩ ከላይ ያለው አሳይቻችኋለሁ። በዚህ በኩል ያለችውም እንደዚሁ ለአንድ ክላስ አለች ማለት ነው። በዚህ በኩልም ያለው ትላልቅ ነገር ሻንጣ ራሱ መያዝ የሚችል ቦታ አለው ማለት ነው። ውስጡም ጥልቀቱም በ50 ስለሆነ የተሰራው ለየት ያለ ነው። ለአጠቃቀም ምቹ ነው ማለት ነው። በዚህ በኩል ያለው መሳቢያ ያለው ማለት ነው። እንደምትመለከቱት መሳቢያ አለ። ውስጥ ላይ ቁልፍ ስላለው የተለያዩ ነገሮችን ታስቀምጣላችሁ። ብዙ ነገር አለ የሚቀመጥ ያንን ታስቀምጣላችሁ ማለት ነው። ከዚህ በኩል መስታወት አለ መዋቢያ ማለት ነው። ከለበሳችሁ በኋላ ያንን የዚህ ዋጋ እንግዲህ በኤምዲኤፉ 38 ሺህ ብር ነው። በኤችዲኤፉ ደግሞ 45 ሺህ ብር ነው። ወደ አልጋው ስንመጣ ደግሞ አልጋው እንደምትመለከቱት ከኋላ ቦክስ አለው ከፍቼ አሳይቻችኋለሁ ማለት ነው። እንደምትመለከቱት ከዚህ በኩል እንደዚህ ኮሜዲኖ አለው። 2 መሳቢያ ያላት ኮሜዲኖ አለች ማለት ነው። በወዳ በኩል ያለው ደግሞ እንደዚሁ ቁልፍ ያለው ኮሜዲኖ አለ ማለት ነው። ቦክሱ በዚህ በኩል ያለው ክፍልፋይ ነው። ብዙ ነገር መያዝ ይችላል ማለት ነው። ስፋትም አለው ጥልቀትም አለው። የሚገርም ነው ማለት ሜትር ከ50 አልጋ ነው። በኤችዲኤፍ ሲሆን ይሄ 45 ሺህ ብር፣ በኤምዲኤፍ ሲሆን ደግሞ 38 ሺህ ብር የተሰራ ማለት ነው። እና ያው ማዘዝ ከፈለጋችሁ አድራሻችን ወሎ ኮምቦልቻ ነው።